የዘጠናዎቹ ትውልድ ሆኖ እነዚህ መግቢያዎች ከነግጥማቸው መያዝ ቲቪ አያስፈልገንም። ዛሬ ድረስ ሚሊዮኖች ያምኑታል። ውሸት መሆኑን የሚያውቁት ራሱ ብዙ ጊዜ ይወዛገባሉ። እንደ WWE በ21ኛው ክፍለ ዘመን እልፎችን በጅምላ ያደነዘዘና የሸወደ ትዕይንት ተፈጥሮ አያውቅም። ከWWE በስተጀርባ ያለው አነቃቂ፣ ሰቅጣጭና አስደንጋጭ ታሪክ ሰምቶ አለመደንገጥ አይቻልም። ከሰሞኑ በሚያስደነግጥ ሁኔታ በበሽታ ከታዩት የድዋይኔ ጆንሰን ወደ ሌላ ሰውነት መቀየርና ከጆን ሲና አጉብጦ መራመድ ጀርባ እጁ ሊኖር መቻሉ ደግሞ ይበልጥ አስፈሪ ያደርገዋል። ከዚህ ሁሉ ጀርባ ያለው አንድ ግለሰብ መሆኑ ተአምር ነው። እውን ቪንሰንት ኬኔዲ ማክማን የሚባለው ስውር ገዢ ማን ነው? የቢሊዮን ዶላሮች ግዛት ከመሆኑ በፊት፣ ስታዲየሞች በሺዎች ከመታጨቁ በፊት፣ ከዋክብቶች አማልክት ሳይሆኑ WWE በአሜሪካ ካርኒቫሎችና በባለጢስ አዳራሾች ውስጥ የሚከወን አቧራማ ትርኢት በአንድ ሰው ልብ ውስጥ የተጸነሰ ትንሽ ህልም ነበር። የWWE ድኩም ጅማሮ ለመቃኘት ወደ 1953ቷ ኒውዮርክና ጄስ ማክማን ወደ ተባለ ትውልደ አይሪሽ አሜሪካዊ የቦክስ አስተዋዋቂ እናመራለን። ይህ ሰው ከልጁ ቪንሰንት ጄምስ ማክማን ጋር ካፒቶል ሬስል ኮርፖሬሽን CWC የሚባል ትንሽ የማስታወቂያ ድርጅት ሲመሰርት በወቅቱ ትግል ዛሬ እንደምናውቀው ትርኢት አልነበረም። ግና ቪንሰንት ጄምስ ማክማን ትግል እንደ ስፖርት ብቻ ሳይሆን እንደ መዝናኛ ቢሆንስ ሲል አሰበና ካፒቶል ትግልን ቀስ በቀስ በማሳደግ ከአካባቢው በጣም ተደማጭነት ካላቸው ግዛቶች አንዱ አደረገውና በ1960ዎቹ የሰሜን ምስራቅ አሜሪካ መድረኮችን ተቆጣጠሩ። በ1963 በቪንሰንት ጄምስ ስር ኩባንያው የዓለም አቀፍ ትግል ፌዴሬሽን WWF በመባል ይታወቅ ነበር። ታዲያ የትግልን ታሪክ ለዘላለም የቀየረው እውነተኛው ለውጥ በ1982 መጣ። በዚያ ዘመን የቪንሰንት ጄምስ ልጅ ቪንሰንት ኬኔዲ ማክማን ኩባንያውን ከአባቱ ሲገዛ በግዛቶቻቸው ውስጥ ከነበሩት ነባር አስተዋዋቂዎች በተለየ ቪንሰንት ጁኒየር ጨካኝ አብዮታዊ ራዕይ ነበረውና የግዛት ስርዓቱን ሰብሬ ትግልን ወደ ዓለም አቀፍ የመዝናኛ ክስተት እለውጣለሁ ሲል ለራሱ ቃል ገባ። መቼም ህልመኛ ሰው የማይገመትና እብድ ነውና ባለው ነገር ሁሉ ተወራርዶ የWWE ትርኢቶችን በመላ ሀገሪቱ ለሚገኙ የቴሌቪዥን ጣቢያዎች በማሰራጨት የሌሎች አስተዋዋቂዎችን ግዛት እየወረረ አዲሱ ዘመን መለያ የሚሆነውን ግዙፉ ሃልክ ሆጋንን ጨምሮ ትላልቅ ኮከቦችን እያሳደደ ሙዚቃን፣ የፈጠራ ታሪኮችንና ድራማዊ ገጸ ባህሪያትን እየሸመነ ማንም ባልገመተው መልኩ ትግልን ከሆሊውድና ከፖፕ ባህል ጋር አዋደደው። ማንም ባላየበት መነጽር ሲመለከት ተአምር ተባለ። ከእንግዲህ ትግል ብቻ ሳይሆን ትርኢት፣ ቲያትር፣ የስፖርት መዝናኛ ሆነ። ግና ዛሬ ድረስ ሚሊዮኖች እስከሚያምኑት ድረስ እጅግ አሳማኝ ትርኢት። ቪንሰንት እብደቱን አላቆመምና በ1985 እጅግ ደፋሩን እርምጃ ወሰደ። ያም የሬስልሜኒያ መጀመር ነበር። ታዋቂ ሰዎችን፣ ትዕይንቶችንና ትግልን በማይቻል ደረጃ ያጣመረ ሜጋ ክስተት። ይህ ውሳኔ ኩባንያውን ያለውን ሁሉ የሚያሳጣ አሊያም ላይወርድ የሚተኩስ የነፍስ ቁማር ነበር። ሰውየው ግን ቁማሩን በላና ሬስልሜኒያ ወደ ባህላዊ ክስተትነት ተቀይሮ ቪንስ ማክማን የትግል ዓለም የማያከራክር ንጉሥ አድርጎ ሾመው። ታዲያ ከዚያን ጊዜ ጀምሮ WWE የማይቆም ማሽን ሆነና እንደ WCW እና ECW ያሉ ተቀናቃኝ ማስታወቂያዎችን እየተቀበለ ዓለም አቀፍ ጉብኝቶችን ጀመረና የራሱን የቀጥታ መድረክ ገንብቶ እንደ አውሮፓውያን አቆጣጠር በ1999 በኒውዮርክ የአክሲዮን ልውውጥ ላይ በይፋ የሚገበያይ ኩባንያ ሆነ። ዛሬ ከ1.3 ቢሊዮን በላይ ዓመታዊ ገቢ በ180 ሀገሮች ውስጥና ከ1 ቢሊዮን በላይ ቤቶች ውስጥ ዘልቆ በተለይ የዘጠናዎቹ ትውልድ ሁሉ የልጅነት ታሪክ ከፍተኛ አካል ሆነ። እንደ አውሮፓውያን አቆጣጠር በ1950ዎቹ ውስጥ በጭስ አዳራሽ ውስጥ እንደ ትንሽ የቤተሰብ ማስታወቂያ የተጀመረው አሁን በቢሊዮኖች የሚቆጠር ዶላር የሚያወጣ የመዝናኛ ግዛት ሆኖ በልቡም አንድ ሰው ይቆማል። ቪንሰንት ኬኔዲ ማክማን ርኅራኄ አልባ ባለ ራዕይ የመዝናኛ ትርኢትን ወስዶ ወደ ዓለም አቀፍ ትዕይንትነት ቀይሮ የትግልንና የመዝናኛን ሕጎች ለዘላለም የነደፈ
የWWE ወላጅ አባት። ከላይ ለሚያይ ሰው WWE በደማቅ ብርሃን ስር የሚፋለሙ ግዙፋን ታሪክ ቢመስልም ከነዚያ መብራቶች በስተጀርባ ግን ጨካኝና የተሰላ ዓለም አለ። በአጋጣሚ ሳይሆን በመንገዱ ለመቆም የደፈረውን ሁሉ ለማጥፋት ወደ ዓለም አቀፋዊ የበላይነት የደረሰ ጥቁር ግዛት። ቪንስ ማክማን በ1982 ሲረከብ አሜሪካ በደርሰን በሚቆጠሩ ትናንሽ የክልል ማስታወቂያዎች የተከፋፈለች ሲሆን እያንዳንዱ የራሱን ክልል ይቆጣጠራልና እርስ በርሳቸው ድንበር ላለማቋረጥ የቃል ኪዳን ስምምነቶች ነበራቸው። ቪንስ ግን ያንን ካርታ አቃጠለው። የሌሎችን ክልሎች በመውረር የWWE ትርቶችን በአገር አቀፍ ደረጃ በማሰራጨትና ኮከቦቻቸውን በጠብደል ደሞዝና በቲቪ ዝና ቀምቶ የግዛት ስርዓት የሚባለውን የተቀደሰ ሕግ ጣሰ። ታዲያ እንደ AWA፣ NWA፣ ሚድ ሳውዝ እና ጆርጂያ ሻምፒዮንሺፕ ሬስሊንግ ያሉ ማስታወቂያዎች ለመመለስ ቢሞክርም በ10 ዓመታት ውስጥ ተንኮታኩተው በ1990ዎቹ መጀመሪያ ላይ ማክማን ብዙዎች የማይቻል ነው ብለው ያመኑትን የአሜሪካን የተበታተለ የትግል ዓለም በአንድ ባነር ስር አደረገ፣ WWE። ነገር ግን ደሙ መፍሰስ አላቆመም። ትልቁ ስጋት ከቢሊዮነሩና ሚዲያ ባለስልጣን ከሆነው ቴድ ተርነር ሲሆን የራሱን WCW ወደ ቴሌቪዥን ኃይል ማዕከል ቀይሮ በ1990ዎቹ WWEን ያዳከመ ሲመጣ ጎልያድ ሊወድቅ እንደሚችል ታወቀ። ነገር ግን በ2001 ተርነር WCWን ለቪንስ ማክማን በ4.2 ሚሊዮን ዶላር ብቻ ሸጠና ሌላኛው ተቀናቃኝ ECW በተመሳሳይ ዓመት ተገዝቶ ቁጥጥሩ ተጠናቀቀ። ያኔ WWE ዓለም አቀፋዊ ግዙፍ ሆነና ዛሬ ላይ WWEን ከ1.3 ቢሊዮን ዶላር በላይ ዓመታዊ ገቢና ከ9 ቢሊዮን ዶላር በላይ ዋጋ አለው። በ2023 WWE ከUFC ጋር በማዋሃድ TKO ግሩፕ ሆልዲንግስ በሚባል አዲስ የወላጅ ኩባንያ ስር 21 ቢሊዮን ዶላር የሚገመት የስፖርት መዝናኛ ግዛትን ፈጠረ። ጥቁር ታሪክ ግን በምንም የሚነጻ አይመስልም። ለ10 ዓመታት WWE ራሱን እንደ ጀግኖችና ህልሞች ዓለም አድርጎ ሲሸጥ ቆይቷል። ከፍልሚያው ቀለበትና ደማቅ መብራቶች ጀርባ ግን እጅግ በጣም ጨለማ ድቅድቅ ታሪክ አለ። የፍርድ ቤት ክሶች፣ ውሸቶች፣ አደንዛዥ እጾች፣ በደልና ሞት። የሚጀምረውም ግዛቱን ከገነባው ሰው ቪንስ ማክማን ነው። በ1990ዎቹ መጀመሪያ ላይ አልኩማኒያ ዓለምን ሲቆጣጠርና ልጆች ቀበቶችን በወጋግባቸው ላይ ሲያስሩ WWE አደገኛ እውነትን ይደብቅ ነበር። ተፋላሚዎቹ ከእውነታው በላይ ትልቅ ሆኖ እንዲታዩ የስትሮይድ መድኃኒት እንዲጠቀሙ ይገደዱ ነበር። ስትሮይድ ጡንቻንና ሰውነትን ጤናማ ባልሆነ መንገድ በማግዘፍና ተፋላሚዎቹ ከጉዳታቸው ቶሎ አገግመው እንዲፋለሙ የሚያደርግ እንዲሁም ለአእምሮ ጤና መቃወስ የሚዳርግ እጅግ አደገኛ ሱስ የሚያስይዝና ከጤና አልፎ ሕይወትን የሚያሳጣ መድኃኒት ሲሆን ተፋላሚዎች እንዲወስዱት ቪንስ ማክማን ያስገድድ ነበርና ብዙዎች ራሱ ያለ ጊዜያቸው ሞታ። ከነዚያም የተደበቁ ቅሌቶች እየወጡ በቀጣዮቹ 10 ዓመታት WWE በጾታዊ ትንኮሳና የሥራ ቦታ በደል ክስ ማዕበሎች እየጎረፉ ይባስ ብሎ በ2022 ምርመራ የቀድሞ ሴት ሰራተኞች የደረሰባቸውን ጾታዊ ጥቃት እንዳይናገሩ ቪንስ ማክማን በድብቅ ከ19 ሚሊዮን ዶላር በላይ እንደከፈላቸው ታውቋል። ቅሌቱ ዋና ሥራ አስፈጻሚነቱን እንዲለቅ ሲያደርገው ብዙዎች የግዛቱን መጨረሻ ይሆናል ብለው ቢያስቡም ነገር ግን ማክማን ከወራት በኋላ ተመልሶ በመምጣት ይባስ WWEን ከUFC ጋር አጣምሮ ግዛቱን አስፋፋ። ታዲያ ጨለማው ግን እዚህ አያበቃም። እኛ እንደ ጀግና የምናያቸው ብዙዎች ከህመማቸው ጋር እየታገሉ በአመት ከ300 ቀን በላይ ምሽቶችን እንዲሰሩ ይገደዳሉ። እንደ ኤዲ ጌሪጎ፣ ክሪስ ቤኖይት፣ ኦወን ሃርትና ሌሎች ብዙ ታጋዮች በአደንዛዥ እጽና በአእምሮ ጤና መታወክ በወጣትነታቸው ተቀጩ። በ2007 የሞተው ቤኖይት ለሥራ የሚያስወስዱት የአደንዛዥ እጽ አእምሮን አቃውሶት ሚስቱንና ልጁን ገድሎ ራሱን አጠፋ። ዓለም ደነገጠ። WWE ግን ምስሉን ለመጠበቅ ስሙን ከታሪኩ በፍጥነት ሰረዘ። የWWE ትልቁ መሳሪያ በፍጹም ቀለበቱ፣ ጡንቻዎቹና
ወይም ኮከቦቹ ሳይሆኑ ኃይለኛ መሳሪያው ሁልጊዜ የሰው አእምሮ የማደንዘዝ ልዕላዊነቱ ነበር። WWE የማኒፑሌሽን ጣዖት ነው። እያንዳንዱ ቡጤዎች የተጻፉ ድራማዎች ቢሆኑ ስሜቶች፣ ቁጣው፣ እንባውና ደስታው ግን WWEን የማታለል ጌታ ያደርገዋል። ከመጀመሪያው ጀምሮ ቪንስ ማክማን አብዛኞቹ አስተዋቂዎች ያልተረዱትን ነገር ተረድቷል። ሰዎች ለፍልሚያ ሳይሆን ለታሪኮች ይመጣሉ። WWE ግን ትግልን አይሸጥም። ደግና ክፉ፣ ክህደትና በቀል፣ ተስፋና ተስፋ መቁረጥን ይሸጣል። እያንዳንዱ ግጥሚያ እንደ ቲያትር ጨዋታ የተገነባ ሲሆን አንዱ ገጸ ባህሪ ክብርን፣ ታማኝነትን፣ ፍትህን፣ ሌላው ደግሞ ክህደትን፣ ስግብግብነትንና ብልሹነትን ወክሎ የሚጻፈው ታሪክ የደጋፊዎችን ስሜት ጠቅልሎ ይዞ አንዱን እንዲጠሉና ሌላውን እንዲወዱ፣ ጀግናው ሲያሸንፍ እየቦረቁ፣ ክፉ ሲያታልል እየተበሳጩና እያነቡ በውሸት ዓለም ውስጥ ሲንፈራገጡ የሚያዩትን ሁሉ ያምናሉ። እንደ ዘ ሮክ፣ ጆን ሲና ወይም ስቶን ኮልድ ስቲቭ ኦስቲን ያሉ ኮከቦች የሰዎች ሕይወት አካል የሆኑና ድላቸው የእኛ ድሎች፣ ሽንፈታቸው የእኛ ይመስላል። ታዲያ ለዚህ ነው የWWE ደጋፊዎች ለአስርተ ዓመታት ታማኝ ሆኖ የሚቆዩት። ትርኢት ብቻ እየተመለከቱ ሳይሆን ስሜታዊ ትስስር እየገነቡ ነው። የመድረኩ እያንዳንዱ ሁኔታ እንኳን ስሜቱን ለመዘወር ተነድፏል። መብራቶቹ ደብዝዘው፣ ሙዚቃው እየመታ፣ ግዙፉ ስክሪን በእይታዎች እየፈነዳ፣ በሺዎች የሚቆጠሩ ፍጹም በሆነ ሪትም አንድ ላይ ይዘምራሉ። ማታለል የበለጠ ጥልቅ ይሆናል። WWE በልብ ወለድና በእውነታው መካከል ያለውን መስመር እንዴት ማደብዘዝ እንዳለበት ያውቃል። ካይፌብ በሚባለው የስነ ልቦና ቀመር ታዳሚዎቹ የቱ እውነት እንደሆነና የቱ እንደተጻፈ እንዲጠይቁ ያደርጋል። አንድ ተፋላሚ አጋሩን ሲከዳ የታሪኩ አካል ነው ወይስ እውነተኛ ቂም? አንድ ሰው ሲጎዳ የተጻፈ ድራማ ነው ወይስ እውነተኛ አደጋ የሚለው ግራ መጋባት ደጋፊዎችን እንዲጠመዱ አድርጎ በቅዠት ላይ በተገነባ ዓለም ውስጥ እውነትን ይፈልጋሉ። ስለዚህም በቃለ ምልልሶች ላይ ቢሆን ተፋላሚዎች ትዕይንቱ የተጻፈ እንደሆነ አያምኑ። የነበራችሁት እዚህ ሚዲያ በተሰኘው አዲስ የዩቲዩብ ቻናላችን ላይ ነው። ቪዲዮአችንን ላይክ በማድረግ ቻናላችንን ሰብስክራይብ አድርገው ቤተሰብ ይሁኑ።